ይህ የጉራጌ ህዝብ ርዕሰ መዲና የሆነችው የወልቂጤ ከተማ የደብል ሮድ መንገድ ግንባታ ነው። ይህ የደብል ሮድ ግንባታ ከከተማዋ መግቢያና ከተማዋን ለቀው እስኪወጡ ድረስ የሚያካልል እንደሆነ ተነግሯል። ከዚህ ከተካፈለው በስተቀኝና በስተግራ 7 ሜትሮችን እንደሚይዝ ተነግሯል። የወልቂጤ ከተማ ማህበረሰብ መንገዱን ሊጠብ እንደሚችል በተደጋጋሚ ሐሳብ አንስቶ ተስተውሏል። የወልቂጤ ከተማ መስተዳደር የማህበረሰቡ ጥያቄ ይዞ ለኢትዮጵያ የመንገዶች ባለስልጣን ጥያቄውን ቢያቀርብም የኢትዮጵያ የመንገዶች ባለስልጣን ምላሽም የወልቂጤ ከተማ የደብል ሮድ ግንባታ የፌዴራል መንገዶችን ስታንዳርድ ጠብቆ እየተገነባ እንዳለ ምላሽ መስጠቱ ታውቋል። ከደብል ሮዱ በስተቀኝና በስተግራ በኩል ሳይክል ለሚያሽከረክሩና ለግሪነሪ ተብሎ የተለቀቁ ቦታም እንዳለ ተነግሯል። ወልቂጤ ከተማ በንግድ እንቅስቃሴ እንደምትተዳደር ብዙዎች ያውቃሉ። የፓርኪንግ ቦታ እጅግ ወሳኝ እንደሆነም ሲናገሩ ቆይተዋል። ለዚህ ደግሞ በዚህ የመንገድ ግንባታ ከከተማው ጫፍ እስከ ጫፍ ባሉ የመንገዶች ዳርዳርታ ላይ የመኪና ፓርኪንግ ማቆሚያ ቦታ 77 ሜትር 8 ቦታዎች በግራና በቀኝ 4 ቦታ ላይ እንደተዘጋጀ ማወቅ ተችሏል። የጉራጌ ህዝብ ወልቂጤ ከተማን እዚህ ደረጃ ለማድረስ ልጆቹን ገብረዋል። ልጆቹ ተሰደዋል። ልጆቹ ታስረዋል። ይህች ከተማ በተሰዉ ወንድሞች ደምና አጥንት እግራቸው በተቆረጡ አይናቸው በጠፉ ወንድሞች የተገነባች ከተማ ናት። ስለዚህም ልጆቻቸው መስዋዕትነት ቢከፍሉም ዛሬ ወልቂጤ እያሳየች ያለችው እድገትና ለውጥ በልጆቻቸው ደምና አጥንት እንደሆነ እንዲያውቁ እንፈልጋለን። ለነዚህ መስዋዕትነት ለከፈሉ ልጆችና ቤተሰቦች የጉራጌ ህዝብና የወልቂጤ ከተማ ህዝብ ውለታቸውን እንደማይረሳና ስማቸው በደም እንደተጻፈ እንዲያውቁም ይፈልጋል። ስም ሁሌም ከመቃብር በላይ ነውና ሁሌም ወልቂጤ በምታሳየው እድገትና ለውጥ ሁሌም ስማቸውን እያነሳን እንዘክራለን። ሰላም ለምንወዳት ኢትዮጵያና ኢትዮጵያውያን በሙሉ ብለናል።